ቢስሚላህ ማለት አሁን ነው ሊቨርፑል ከሰባት ጨዋታ አንድ ጨዋታ ብቻ ነው ያሸነፈው። ማን ያምናል? አሁን ሰዎች እውነት በጣም ነው የሚገርመው። በነገራችን ላይ ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ እንዳይረሳ። 3-0 በፓላስ ተሸነፈ። ሰዎች አጃይብ። ደግሞ እኮ የሚገርመው እስከ ረፍት 2-0 ተመሩ አይደል? ከረፍት በኋላ ሲመጡ ነርቨስ ሆኖ ይመጣሉ ብዬ ጠብቄ ነበር። ጭራሻ የለም ያ ነገር፣ ወይም እንዳይቆጠርባቸው ሲታገሉ አልነበረም። እንደውም 2-0 የተመራ ረፍት የወጣው ፓላስ ነው የሚመስለው። እንደውም ጎሉ አንሷል። እኔ እውነት ከስፔኑ ክለብ ቀጥሎ ውድቀታቸውን የምፈልግ ምናምን ክለብ እነሱ ናቸው። ግን በዚህ ልክ ከፈጠኑታ በፈልግም በዚህ ልክ በርግጥ የሊቨርፑል ደጋፊዎች ወድቆ መነሳትን ታውቁታላችሁ። ከዚህ ባሰ ከማንም ክለብ ደጋፊ በላይ ችግርን ታቀላችሁ መቋቋም ትችላላችሁ ብዬ አስባለሁ። ስለ መውደቅ ለእናንተ ያለ ነገር አይዟችሁም ልላችሁ አልችልም። ምክንያቱም ወድቆ ያታችሁም ታውቁታላችሁ፣ ከላይም ታውቁታላችሁ። ግን አልጠበቃችሁትም፣ እርግጠኛ ነኝ። አሁን ዝግጁ አልነበራችሁም። ይሄ ሁኔታ ይመጣል ብላችሁ አጠብቁም። ምክንያቱም አምና ያንን ዝውውር ሳታረጉ እንደዛ ዋንጫ ካነሳን፣ አሁን ደግሞ እነዚህን ዝውውሮች ስናረግ ባለን ላይ ምርጥ ስንሆን ሌላ ዋንጫ ነው የምታልሙት እንጂ ይሄ ይመጣል ብላችሁ አጠብቁም። ስለዚህ በጣም ነው የምትሰበሩት፣ እርግጠኛ ነኝ። ግን ማንም ሰው አይጠብቅም ይሄን። አሁን ከዚህ የባሰ ይሆናል። አዎ ይሆናል። ምክንያቱም ቡድኖች ከዚህ በኋላ ሌሎች ቡድኖች ተጋጣሚዎች ደፋር እየሆኑ ነው የሚመጡት። ሊቨርፑል እናሸንፋለን ብለው ነው የሚያስቡት። እንዴ ሁሉም እውነት በጣም ተበሳጭ ነው ይመስላል። ተበሳጭ አይደለም፣ በጣም ደስ ብሎኛል እንደዚህ በመሆናቸው በመንኮታኮታቸው። የሊቨርፑል ደጋፊዎች ግን ጥሩ ሁኔታ ላይ አይደላችሁም። ከዚህ የከፋ ይሆናል ብዬ ነው የማስበው። እውነት ሶሪ፣ በጣም ነው የማዝነው። ለማንኛውም እስቲ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። እሺ አሁን ምን ይባላል እንዴ? ስንተኛ ሽንፈታችን ነው? አረ በስመ አብ። እኔ ዘንድሮ የኛ የመቃጠል አመት ነው እንዴ? አሰላለፉን ተመልክ። እኔ እኮ ለነገሩ ገና እኮ አሰላለፉን ስናየው ነው እኮ ፍሬዲ ውድማን የተባለ ግብ ጠባቂ ጭራሽ ይዘህ ስገባ ነው እንደወደምን ሁሉ ያወቅኩት እኮ እኔ። ወይኔ ሳር፣ እኛ ላይ ሳር መቼ ነው ሳያገባብን የሚወጣው? በኮሚኒቲ ሺልድ አስታውሳላችሁ? ፕሪሚየር ሊግ ላይ ይኸው የቀረው ካራቦ ላይ ነበር። ወይኔ ጭራሽ አትሪክ ሊሰራ። አረ በስመ አብ። እኔ በዛሬው ጨዋታ ሙሉ በሙሉ ተወቃሽ ስሎት ነው። እንዴት ነው ከቤስት 11 አንድ ተቀያሪ ወንበር ላይ እንኳን ተጫዋች የሌለው ደግሞ? እሺ ግራ የገባኝ ነገር። አረ በስመ አብ። ገና ከዚህ በላይ እንነዳለን ፋሚሊ፣ እንቃጠላለን። ከዚህ በላይ እንቻለው። በቃ አመቱ የኛ ነው የመቃጠል። ወይኔ እኔ በዛሬው ጨዋታ አንድ ጥሩ ነገር የተመለከትኩት ቢኖር ካልቪን ራምሴ። በቃ ይሄን ተከላካይ ብቻ ነው። ያው ብዙዎቻችሁ የሊቨርፑል ደጋፊ ይሄን ተጫዋች ላስታውሳችሁ፣ ያው ከአበርዲ በ2022 ያስፈረም ነው ራይት ባክ ነበር። እናም በሰዓቱ በውሰት ብዙ ጊዜ ይሰጥ ነበር፣ በጉዳትም እንዲቆይቶ ነበር። እናም እኔ በቃ በዛሬው ጨዋታ ጥሩ ነገር የተመለከትኩት እሱ ነው። ለባካፕ ያስፈልገናል፣ ያው በፍሪፖንግ እና በብራድሊ ቦታ ማለት ነው። እናም ቆንጆ መከላከልን ጥሩ እንቅስቃሴ ሲያደርግ የተመለከትኩት ተጫዋች እሱ ነው። ከዛ በተረፈ ግን ስሎት ቀጣይ ጌም በእውነት ነው መላችሁ። በቃ ቤስቱ 11ን አስቀምጣል አይደል ቤንች። ቀጣይ አስቶን ቪላ ጌም ላይ ምን እንደምታሳየን እንጠብቃለን። ይመቻችሁ። ወይኔ ፓላስ ደግሞ ምን አይነት መጥፎ ጊዜ ላይ ነው ደግሞ የተሸነፋችሁት? እኔ ይቅርታ አድርጉልኝ። እንዲህ ነው የሚይዛችሁ የሊቨርፑል ደጋፊዎች። ይቅርታ አድርጉልኝ። ምንም ርህራሄ አላሳያችሁ። ምክንያቱም ምንም አይነት ርህራሄ ስላላሳያችሁኝ ክለብ የተንኮሻክሾ በነበረ ሰዓት ላይ መጥፎ ሰዓት ላይ እንዶ የት ሄዳችሁ ነው ንዴታችሁ ብትወጡት? አሁን አረቄ ቤቱ ተዘጋ። አረቄ ቤቱ ተዘጋ። እንዶ የት ነው የሚካሄደው አሁን በዚህ ሰዓት? እኔ ብቻ መልሱልኝ። የታባሽ ሰላም ሽናተሻል መስልኝ አለ። ይሄ ሽማግሌ በየሄደበት መስጠት ጀምሯል። ጎበዝ በየሄደበት ደግሞ እኮ ወጎጉን ይዞታል። በቤንች እኮ ኢንስታሮቹን ቁጭ አድርጎ እነዚህን በቤንችን የገባው እኮ ወጎጉን እኮ ይዞታል። የድሃ ቅንጡ ያፏጫ ማል ነው። ይሄ ለነዚህ አይሰራም። ለካ አንተ ገንዘብ አለኝ ገንዘብ ምንም አይነት ጥቅም እንደማይሰራ ሊቨርፑል ቤት አይተህ
መረዳት አለብን። ይሄው ቤንችን የሆነው ምንም የተፈጠረ ነገር የለም። ተለጠፈ ዛሬም አደረጉት። እኔ እኮ ፕሪሚየር ሊግ ላይ መለጠፍ ነው፣ ሻምፒዮንስ ሊግ ላይ መለጠፍ ነው፣ እዚህ መለጠፍ ነው። ስቀብጪ ቤንች ይዘሽ ነው የምትገቢው። ግን ቤንች ይዞ መግባት ያለበት ክለብ ለቋጠሮ ማይመች ክለብ። እኔማ ተመችተኛል አንተ ማይሆን ክለብ ነው። ግን እዚህ ለቋጠሮ ማይመች እንደዚህ አይነት ክለብ ነው ቤንች ይዞ የሚገባ። ምንም ሳትይ በቤንች ይኸውልህ አንድ ምክር እዚህ ላይ ጣል ላድርግ። ገንዘብ ምንም ዋጋ እንደሌለው ሊቨርፑል ቤት ተረዳ። ወርቆ መነሳትን ደግሞ ከኛ ተማር ፓፓ። ክሪስታል ፓላስ ሊቨርፑልን አለቅህም ብሎታል ጋይስ። ዛሬ በተደረገ የ16ቱ ዙር የካራባ ካፕ ጨዋታ ወደ አንፊልድ ያቀናው ክሪስታል ፓላስ ሊቨርፑልን 3-0 በሆነ ውጤት ማሸነፍ ችሏል። ለሶስት ተከታታይ ጨዋታዎች ነው ሊቨርፑልን ማሸነፍ የቻሉት ፓላሶች። ፓላስና ኢስማኤል ያሳር ከሊቨርፑል ጋር ምን እንዳስተሳሰራቸው ግራም ያጋባ ነው። ኢስማኤል ያሳርን በዚህ ጨዋታ ላይ ሁለቱን የፓላስ ጎሎች ማስቆጠር ችሎ ነበር። በተለይ ሁለተኛው ጎል በጣም የሚገርም ሊንክ አፕ ነበር ያስመለክተን። አጨራረሱን በጣም ግሩም ነበረ። የረሚ ፒኖም 87ኛው ደቂቃ ላይ ቀሪዋን ግብ ለፓላስ በማስቆጠር 3-0 ሊቨርፑልን መርታት ችሏል። ወደ ቀጣዩ ዙር ማለፍ ችሏል። ሊቨርፑል ከወዲሁ ከካራባ ካፑ ተሰናብቷል። አርነ ስሎት በዚህ ጨዋታ ላይ የቋሚ አሰላለፍ የሚጠቀሙባቸውን ተጫዋቾች በጠቅላላ ኦልሞስት ቤንች አድርጓቸውን የጀመሩት ማለት ይቻላል። በወጣት ተጫዋቾች ነበር ጌሙን የጀመሩት። ኢቭን እየተመሩ እንኳን ወጣት ተጫዋቾችን ነበር ቀይሮ ለማስገባት ፍላጎት የነበራቸው። ዋና የሚባሉ የቡድናቸው ተጫዋቾች የመጠቀም ፍላጎት ምንም አላሳዩም ማለት ይቻላል። ለውድድሩ ያላቸው ግምት ዝቅ ያለ እንደሆነ ነው ያሳየን በዚህ ጨዋታ ላይ። እንግዲህ ሊቨርፑል አሁን ካለፉት 7 ጨዋታዎች በ6ቱ ሽንፈት እንዳጋጠመው እየተመለከተ እንገኛለን። በ10 ተከታታይ ጨዋታዎች ደግሞ ክሊንሺት ማስጠበቅ እንደተሳነው ነው እየተመለከትን የምንገኘው። ለማንኛውም ስለዚህ የአርነ ስሎቱ ሊቨርፑል አስደንጋጭ የሚባል ጉዞ ምን ትላላችሁ? በነገራችን ላይ በዚህ ጨዋታ ላይ በሊቨርፑል በኩል ናሎ የተባለ ወጣት ተከላካይ 79ኛው ደቂቃ ላይ በቀይ ካርድ ወጥቶ ነበረ። ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል። ሲያሻው በፕሪሚየር ሊግ በካራቦ እየመጣ እንቅልፉን አሳጣው የዚህን መላጣ ታሙንጉር ነው። ሃትሪክ ሰራበት እኮ ላይ ሃትሪክ ሰራበት እኮ ተከታታይ ጨዋታ ይለዋል። እነዚህ ሰዎች ቅዳሜና እሑድ ይረፉ፣ ከሰኞ እስከ ዓርብ ይረፉ። ኧረ ተዋቸው በቃ። እንደው በያዛችሁት በእርግቧ እንደው በንስሯ የትኛው ዋንጫ ነው ተስፋሽ? እስቲ ንገሪኝ። የትኛው በዚያ አኳኋንሽ አይደለም ቻምፒየንስ ሊግ አይደለም ፕሪሚየር ሊግ አሁን የዋንጫ ተስፋሽ ማለት ነው? አሁን እየተራገማችሁ ልገቡ ነው ገና ጨዋታዎች። ለምንድን ነው ቆይ ከፓላስ ጋር የምትጫወቱት እንዴ? አይፈልጉም ከናንተ ጋር መጫወት፣ በቃ ፐርሰናል ነው የሚያደርጉት። ምን አይነት ቲም ነው ፓላስ ዴ? ይሄ ማለት ነው ሳር ጥቁር ነው ከሊቨርፑል ጋር ሲጫወት ፐርሰናል ነው የሚያደርገው። ህይወታችሁን ጭልም ይመጣና ጭልም ምን ሆኖ ነው እንደዚህ እንዴ? ሲጀመር ማለት ነው ይዞት የገባው አሰላለፍ ምንድን ነው? ቆይ አሰላለፉን አይቶ ሊቨርፑል አንድ የሊቨርፑል ደጋፊ ይሄንን ጨዋታ እናሸንፋለን ብሎ የገመተ ካለ አይነን ጨፍነ ነው የምታየው ማለት ነው። ጨለማ ነገር ነው እየታየ ያለው ማለት ነው። ምን አይነት አሰላለፍ ምን ሆኖ ነው እንደዚህ? ላይፈልገው ይችላል። አይ ነው ይሄንን ውድድር ግን የፈለገ ባይፈልገው እንደዚህ አይነት አሰላለፍ ሊገባ አይችልም እንዴ። በፓላስ በሴቶቹ ቲም ቢገባ ዛሬ ያሸንፋቸዋል። ምን አይነት አሰላለፍ ነው? ቤንቹን እኔ ዝም ብዬ ያየዋለሁ እማላቀው ምናምን ጎርደን ምናምን የተባለ ልጅ አለ እንዴ። ጎርደን ሆኖ እንዴት ጥቁር አለ? ጥቁር አይቻላቅም ጎርደን። አይ አይ ሊቨርፑል ምንድን ነው የምትባሉት? እሺ ዛሬ ምንድን አይሼባው ሊቬ በአንፊልድ ላይ ያደረጉትን ጨዋታ በፓላስ 3-0 በሆነ ውጤት በመሸነፍ ከካራቦ ካፕ ወጥተዋል። የሊቨርፑል ደጋፊዎች ምን አይነት ስሜት ውስጥ እንዳላቸው መገመት ራሱ አልችልም። ኢስማኤል ያሳር ከጨዋታ ከአመት አመት እንግዲህ ሊቨርፑልን ማስጨነቁን ቀጥሏል። በዚህ አመት ብቻ እንኳን ኮሚኒቲ ሺልድ ላይ ማስቆጥሯል። የፕሪሚየር ሊግ ጨዋታ ላይ ማስቆጥሮ ነበረ። ከዛ በፊት ራሱ የዛሬ 2-3 አመት ወደ ኋላ ብትመለከቱ ሊቨርፑል አንድ ፊት ሆኖ እየሄደበት የነበረው አመት ላይ እንግዲህ 3-0 በዋትፎርድ ሲሸነፉ የዛ ጊዜ የሚያስቆጥረው የነበረው ኢስማኤል ያሳር ነው። ሊቨርፑል ላይ ማስቆጠር በጣም ነው የሚቀረው። ሊቬ በዚህኛው ጨዋታ ላይ ሮበርትሰንና ጎሜዝን ነበር ሴንተር ባክ ፓርትነርሺፕ አድርጎ የገባው። በጣም ብዙ የስኳዱ ተጫዋቾች እንግዲህ ሙሉ ሰብስቲቱሽን ላይ ምናምን ጨዋታውን አልጀመሩም አልነበሩም። ምን አስበው እንደሆነ እንደዚህ የገባው አላቅም። ወይ መውጣት ፈልገው ነው ልሸት ነው ማለት
ዋንጫው ቀርቶ ሊቪ በስርዓት ራሳቸው መርምረው መመለስ ያለባቸው መንገድ ላይ ያሉ ይመስለኛል። እንግዲህ ፓላስ በዚህ አመት 3 ጊዜ አግኝቶ 3 ጊዜ ፎሎ ኮፒንግ ሼር ያረጋችሁ እማሻችሁ በቃ ክለብ አረጋችሁ ታዲያ መጮኛ ሳይሆን መጨፈሪያ ባለፈው ባንዴ ጨፈረ ኦኬ ክርስቲያን ተጨፈረ ባክ ይወደገባ ደግሞ በቤት ልጨፍርበት አባ አርነ ስሎት ምንድነው እየሰራ ያለው? ምንድነው እየሰራ ያለው? እዛውን ከፍሎ ለገቡት ሰዎች ቢያንስ አያዝንም? ይሄ ሙሉ አካዳሚው ተሽጦ አሁን የከሰርነውን 500 ሚሊዮን ምናምን ያካክስ በትናቸው። እነዚህ ምንም አይረቡም። ወኔ ይላችሁ ምንድነው? ሌላ ትምህርታቸው ላይ ምናምን ቢጎብዙ ይሻላችኋል። ኧረ በስመ አብ ምን አይነት ይሁን እንዲህ ውርድ ያለ ኧረ በስመ አብ እንደዚህ ሆነ አይቼው አላውቅም። እንዲህ ፓላስን እኮ በኖርማል ራሱ እኮ አልቻልነውም እኮ። እንዴት ነው እንደዚህ ሆነ ገብተህ ከዛ እሺ ከካራባው ተባረርን። ከዛ ምንድነው እየተተረማመሰ ያለው? 3 ጎል አርሰናል እኮ ሙሉ እንትኑን እኮ 3 ነው የገባበት እኮ በአንድ ጨዋታ። አረ በስማ መረ በጣም የሚያሳፍር ስራ ነው። ተስፋ እያጠውበት ነው ሰውዬ አርነ ስሎት። በጣም አሳፋሪ በፍርፍር ያዘነ በጥርስ ይደሰታል፣ በወያለው ያዘነ ባሮጊቷ ይደሰታል። ወያላውን አምኜ ባመሽማ ኖሮ በቋጠሮ ሞቼ ነበረ። አንድ ቀረጥ የታጠቀት እንግዳ ወያለው ላይ እንዲህ ባመሸውበት እንዲያደረግ ብተኛልህን ማኖሮ እኮ ታየኝ። ክሪስታል ፓላስ ሊቨርፑልን ጀመረው። አሁን ደግሞ 3-0 ጨረሱ። በቤንች ላይ ምናምን እንዳታለቃቅስ። ማናጀርሽ ግራ ገብቶታል። ቴንሃግ ነው ማን እንደውም ቴንሃግ እንደዛ ያሸነፍ ቴንሃግ ግራኔ የገባው የሰውዬ ማን ግራኔ የገባው ነው የምልሽ። ስንተኛ ጌም ነው የተሸነፈው ማን አናዘር 5-6 ምናምን ና ጆቫኒ እጅህን እፈልጋለሁ። እንዲህ ነው እየሆንሽ ያለሽው። እንዲህ ማን አንድ እጅ አይበቃም፣ 2 እጅም አይበቃም። አሁን ልሽ ጽድት ያለ የቆዳ ዶክተር ደርማቶሎጂስት ያዘዘ ሳሙና ነው የሚያስፈልግሽ። እንደዚህ ከማንም ጋር ተዝረክረሽማ ለማድሪድ አሰጪው። ማድሪድ ነው ኔክስት አስቢው። አንፊልድ ላይ መጥቶ ካክ ነው የሚያስመስለው። ደጋፊዎች እያዩ ነው የሚለጥፍሽ። ደጋፊዎች ኖ እያሉ ደጋፊዎችሽ ማለት እኔ ላዝንልሽ ነበረ። ሃንግ ሊቨርፑልያንስ እኔ ላዝንልሽ ነበረ፣ ግን እዚህ ጋር ቋጣሪ ማንቾች አሉ። አጋቡብኝ። ገባሽ አይደል? አጋቡብኝ። ከዛ ላይቭ ላይ ደግሞ ቮት ተደረገ። በቃ ብዙ ሰው አስቀይመሻል ማለት ብዙ ሰው አስቀይመሻል። ስለዛ ተደረግሽ። ምንም ማድረግ አይቻልም። ቀይ እንዳትይም ዝም ብለሽ ተኝ። በቃ ይሄን ቪዲዮ ነገ ነው ማየት ያለብሽ። ሻወሩን እንዳትረሹ፣ ለማድሪድ ሻወሩን እንዳትረሹ። ያራድዬ ልጅ እዲ ሼባው አረ በቃ ወጣሽ እኮ ከካራቦ በቃ ወጣሽ። በፈርስት ሃፍ እኮ ጨረስሽ። ሰከንድ ሃፍን የምትመለሱም አይመስለኝም። እኔ ንግባ የሚሉ ላይ አይመስለኝም ተጫዋቾቹ። አረ ይሄ ተጫዋች ማለት ነው እስማኤል አሳር ከሊቨርፑል ጋርማ የሆነ ችግር አለበት። እንዴት ነው የሚጠላችሁ ግን? እንዴት ነው እናንተ ላይ ማግባት የሚቀለው? አሰላለፉን ካያችሁት ምንም ግልጽ ነው እንደምትገረፉት እንደምትሸነፉ ግልጽ ነው። ግን ሊቨርፑል በዚህ ልክ አረ ወገድ ወዴት እየሄዳችሁ ነው? አርኔ ስሎት ሊባረር ነው መሰለኝ። ቤተሰብ አርኔ ስሎት ሊባረር ነው መሰለኝ። የኛዎቹ ራሱ እየቀለዱ ነው። እኔ አላማሩኝም። ቤተሰብ የኛዎቹ ራሱ ኮስተር ብለው ካላገቡ በስተቀር ደስ አላሉኝም። ለማንኛውም ሊቪያንስ እኔ እንጃ እኔ የእናንተ ነገር ቶቶ ስፖርት ላይ ተጫወቱ። ባይዘዌ ቶቶ ስፖርት ላይ ተጫወቱ። ሬጂስተር ስላደረጋችሁ 50 ብር ዲፖዚት ስላደረጋችሁ የ50 ሺህ ብር ስፒን አለ። ስፒኑ እድለኛ ካረጋችሁ 50 ሺህ ብር ድረስ አላችሁ። ዶሮም አለች። ይመቻችሁ። እንግዲህ የኛዎቹ አደራ እንዳታሳፍሩ። ኧረ እናንተ ባሰባችሁ። ኧረ እናንተ ሰዎች ጠናባችሁ። እንዴ ምንድን ነው
ተመላላስ ታካሚ ናችሁ እንዴ? አረ እየሰጧችሁ ነው በቀኝ በግራ እናደርግላችሁኛ እንዴ? ሪፈርን ጻፋችሁ እንዴ? አረ ሼቦ በቃ ከዚህ በላይ በቃ ሪፈር መጻፍ አለበት። ወይ ሻምፒዮንሺፕ ሂደት ጮታት አለ ወይ ላሊጋ ወይ ጀርመን ቡንደስሊጋ ቀለል የሚል ሊግ ፈልገን ሄደን እዛ ትጫወታል እንዴ? ምርኩዝህን መጣልህን እኮ አውቃለሁ። ከምርኩዝ መጣል ግን አለፍከው አንጀቴን በላው እንዴ? አበጠሩ ድጋሚ ስንተኛ ጨዋታ ነው ስትለጠፍ ተከታታይ ስንት 7 ደረስክ አይደል? አይበቅልት አቤጋ ለማንኛውም በዚህ እጃችሁ በነካጃችሁ ክሬቲቭ አዋርዱ ላይ ገብታችሁ ቮት አድርጉኝ። አሁንም እንደቀጠለን የሚገርም ካምባክ ነው የምናሳየው በቮት ታሪክ ታይቶ የማይታወቅ ማለት ነው። ያው እንግዲህ ከዘራውን ጠላ አድርጋችሁ ቮቷን ቀጥሏት አይዟችሁ። ሊንክ ባዮ ላይ አለ ሊንክ